ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቼ የዛሬ ትምህርታችን ርዕሱ የሚለው ከሰው ሁሉ ጋር በሰላም መኖር ይላል። ከሰው ሁሉ ጋር በሰላም መኖር ይቻላልን? እስቲ ከእግዚአብሔር ቃል አብረን እንማር። ከዚያ በፊት ግን አብረን እንጸልይ። እግዚአብሔር አምላካችን በዚህ ሰዓት ይህንን መልእክት ይዘህልን መጥተሃል። ጌታ ሆይ ባሪያህን እንድትጠቀምብኝ እጸልያለሁ። ይህንን ቃል ለሚያዳምጡት ሁሉ ደግሞ ጌታ ሆይ ሰላምን እንድትሰጥ እጸልያለሁ በጌታ በኢየሱስ ስም አሜን። ከሰው ሁሉ ጋር በሰላም መኖር ይላል። ይሄንን ከሰው ሁሉ ጋር በሰላም መኖር የሚለውን ከሌላ አቅጣጫ ጨምሬ እንድናይ እፈልጋለሁ። ከሰው ሁሉ ጋር ብቻም ሳይሆን አንድ ሰው መጀመሪያ ከእግዚአብሔር ጋርም በሰላም መኖር አለበት፣ ሰላም መፍጠር አለበት። ከእግዚአብሔር ቀጥሎ ደግሞ አንድ ሰው ከራሱ ጋር ራሱ ሰላም ከሌለው ከሰው ጋር በሰላም መኖር አይችልም። ከራሱ ጋር የተጣላ ሰው ከሰው ጋር በሰላም መኖር አይችልም። በዕብራውያን ምዕራፍ 12 ቁጥር 14 ላይ የሚቻላችሁን ሁሉ አድርጉ ይላል። ከሰዎች ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ። ለምንድነው? ያለ ቅድስና እግዚአብሔርን ማየት አይቻልምና ይላል። የሚቻላችሁን ሁሉ ይቻላል። ባይቻል እኮ አይደለም እግዚአብሔር ቃሉ በዚህ በቃሉ መናገረን። ይቻላል፣ በሰላም መኖር ይቻላል። ግን በኋላ ደግሞ እንመጣበታለን። እናንተ በሰላም ለመኖር የምታደርጉት ነገር ሁሉ ደግሞ እንደዛው ተቀባይነት ይኖረዋል ወይ የሚለው ደግሞ ሌላ ጥያቄ ነው። ምክንያቱም ክርስቶስን ደግሞ ማየት አለብን። እንመጣበታለን። እሱ በአሞስ ምዕራፍ 3 ቁጥር 3 ላይ ሁለቱ ካልተስማሙ አብረው መጓዝ ይችላሉ ወይ? ይችላሉ። ሁለት ሰዎች ካልተስማሙ አብረው መጓዝ ይችላሉ ወይ? እንዴት ነው ሰው መስማማት የሚችለው? በተለይ በዚህ በዓለማችን ውስጥ ትልቅ መከራና ስቃይ እንደገናም ደግሞ ጦርነት መንስኤ ላለመግባባት ለጥላቻ ሁሉ መንስኤ ከሆኑት ነገሮች አንዱ ዋነኛው ሰይጣንም ራሱ ከሰማይ የወረወረው ማለት ነው። ሰይጣን ራሱ ሰሪውና ፈጣሪ የሆነው ኃጢአት ቢኖር ምንድነው? የሰውን ምርጫ አለማክበር። እግዚአብሔር እያንዳንዱን ሰው ይሄ በእንግሊዝኛ ኢንዲቪጁዋሊቲ የምንለው ነው። ኢንዲቪጁዋሊቲ ወይ ደግሞ እያንዳንዱ ሰው ልዩ ሆኖ ነው የተፈጠረው። እግዚአብሔር እያንዳንዱን ሰው ልዩ አድርጎ ነው የፈጠረው። ይህንን ነገር ፕሪንሲፕል ሳንረዳ ስንቀር ማለት ነው ችግር ውስጥ እንገባለን። ምን ማለት ነው? ሁሉም ሰው እንደኔ ያስብ ማለት እንጀምራለን። ሁሉም ሰው እንደኔ የምበላው ምግብ ይብላ ማለት እንጀምራለን። ሁሉም ሰው እንደኔ ይራመድ፣ ሁሉም ሰው እንደኔ ይጫወት፣ ሁሉም ሰው እንደኔ ያስብ፣ ሁሉ ነገር እንደኔ ያድርግ ማለት እንጀምራለን። ምን ማለት ነው? በራሳችን አይን ወይ ደግሞ ይሄ ሌንስ በምንለው በዛ ውስጥ ነው ሌሎችን ማየት የምንጀምረው። ይሄ ምን ማለት ነው? ሁሉም ሰው እንደኔው ነው እንደማለት ነው። ግን አይደለም። እግዚአብሔር እያንዳንዱን ሰው ልዩ አድርጎ ነው እያንዳንዱን ጉዳይ የሚመለከተው እና ብዙ ጊዜ ችግር የሚመጣው በዚህ ነው። ይሄም ደግሞ አንድ ነገር ከመዘንጋት ነው። የእግዚአብሔር መንግስት የተመሰረተው በዚህ መርሆ ላይ ነው። የሰውን ምርጫ ማክበር። የእግዚአብሔር መንግስት የተመሰረተው በዛ ላይ ነው። ይቅርታ፣ ወደ ኤደን ገነት እንሂድና አስባችሁ ታውቃላችሁ? አዳም ሔዋን ያችን ፍሬ ባትበላ ኖሮ እዚህ መከራ ውስጥ አንገባም ነበር፣ ዓለማችን እንዲህ ባልሆነች ነበር ብላችሁ አስባችሁ ታውቃላችሁ? እኔም አስቤ አውቃለሁ። እስቲ ታማኞች እንሁንና እናስብ። አስበን አናውቅም? ይሄንን ብለን አናውቅም? ወይም ደግሞ ሰዎች እንደዚህ ሲሉ ሰምተን አናውቅም? ሌላ ጥያቄ ደግሞ ልጠይቃችሁ። እንዲያው ለምንድን ነው እግዚአብሔር እጇን ያልያዘው? ያችን አፕል ወይ ደግሞ ያችን ፍሬ ስትቀነጥስ እግዚአብሔር እጇን እንደዚህ ይዞ ኧረ ተይ፣ በዚህ ምክንያት እኮ ወደ ዓለም ሁሉ መከራ፣ ስቃይ፣ እርግማን፣ ችግር ልመጣ ነውና ኧረ ተይ አትቢ ብሎ እጇን እንደዚህ። አሁን እስቲ ልጃችሁ ቢሆን ዝም ትላላችሁ?
እስቲ እውነቱን እንናገር አለለም ልጆቼ እንደዚህ ቢያረጉ አለለም አረተው እንዴ ታዲያ እግዚአብሔር አዳምና ሔዋንን ስለማይወዳቸው ነው ሔዋንን ስለምጠላት ነው ዝም ያላት አንድ ነገር አለ የሰው ምርጫ የምትባል ነገር አለ ሰው እግዚአብሔርን ሲፈጥር ይሄ ፍሪ ሞራል ኮንሽንስ የምንለው ነገር አለ በእንግሊዝኛ ወይ ደግሞ የመምረጥ ይሄ አእምሮን ነፃነት ማለት ነው ሰውን ነፃ አድርጎ እግዚአብሔር ነው የፈጠረው ይህንን የአእምሮ ነፃነት ሰው አይደለም የሚሰጣችሁ እግዚአብሔር የሰማይ አምላክ ሲፈጥራችሁ ከዚህ መብት ጋር ነው የፈጠራችሁ እግዚአብሔር ሔዋንን እጇን ቢይዝ ኖሮ ልክ ዛሬ ኮምፒውተር እንደምናየው ማለት ኮምፒውተር ታይፕ ስታረጉ ታይፕ ያረጋችሁትን ነው የሚተፋላችሁ በዘመናችን ደግሞ አርቲፊሻል ኢንተለጀንስ የሚሉት ነገር አለ የሆነ ፕሮግራም ያደርጉና እንደ ሰው ማሰብ ይጀምራል በርግጥ ያደረጉትን ፕሮግራም ያደረጉትን ነው እሱም ቢሆን እንደ ሰው ማሰብ የሚሞክረው እንጂ ያም ሆኖ ግን ስቲል ሰው ነው የምነግረው ማለት ነው ፕሮግራም የሚያደርገው እግዚአብሔር ኮምፒውተር አይደለም መፍጠር የፈለገው እግዚአብሔር በመልኩና በምሳሌው ማለት በአምሳያም በአስተሳሰብም በአእምሮም በውጭም በውስጥም የሚመስል የፈጠረው ማለት ነው ሰውን ሲፈጥር ስለዚህ ያ ደግሞ ሰው አስቦ ይሄ ያዋጣኛል ይሄ አያዋጣኝም ብሎ የመምረጥ መብት ምርጫ የአእምሮ ነፃነት የምትባል ነገር አለች እዚህ ውስጥ እግዚአብሔር ያስቀመጠው እና ያቺን አለመረዳት ነው ብዙ ጊዜ ሰዎች እርስ በርስ ላይ መከራ የሚያመጡት ሰው ላይ መከራ የሚያመጡት ይሄ ስልጣን ላይ ያሉትም ይሁን በቤተ ክርስቲያንም ይሁን በቢዝነስ ውስጥም ይሁን በመንግስት አመራርም በምንም በአለም በተለያየ አኳን ይመጣል ኢቨን በኳስ ጨዋታ ውስጥ እንኳን በሁሉም ቦታ ነው የሚገለጸው ምክንያቱም ምንድነው ይሄ ምንድነው የርኩስ መንፈስ ያ የውሸት አባት ሰይጣን አጋንንት ያ የሆነው ያ እባብ እሱ ነው ይሄንን ኃጢያት የፈለሰፈው ከዛ ነው የሚመጣው ምክንያቱም እሱ በፍቅር ሊያሸንፍ ስለማይችል በጉልበት ነው ሁሉ ጊዜ መግዛት ረግጦ መግዛት የሚፈልገው የሰውን አእምሮ የሰውን ነፃነት ተጭኖ አስገድዶ የፈለገውን ነገር እንዲያደርጉለት የሚፈልገው እግዚአብሔር መንግስት ግን በዚህ ላይ አልተመሰረተም ያቺን አንድ ፍሬ ምን አለበት እግዚአብሔር እጇን ቢይዝ ኖሮ እኮ በቃ በዚህ ውስጥ ሁሉ አንገባም ነበር መጽሐፍ ቅዱስ እንደምናገረው ከሆነ ያቺን አትቸግር ያመጣችው አለመታዘዝ ያቺን መብላት ግን ከዛች በስተጀርባ ያለ ትልቅ እውነት አለ ያም የአእምሮ ነፃነት አትብሉ ይህንን በበላችሁ ቀን ሞት ትሞታላችሁ ብሎ አስጠንቅቋቸዋል እግዚአብሔር አስቀድሞ ከዛ በኋላ ምርጫቸውን አከበረላቸው እግዚአብሔር ግን እንደሰው አይደለም በራእይ 13:8 ላይ አስቀድሞ የታረደው እግዚአብሔር በግ the lamb that was slain from the foundation of the world ይላል እንደውም በእንግሊዝኛው ላይ ዓለም ሳይፈጠር የታረደው በግ አስቀድሞ መፍትሄ ያዘጋጅቷል እግዚአብሔር ይመስገን አንዳንድ ጊዜ እውነት ነው ብለን የምንናገረው ሁሉ የእግዚአብሔርም ቃል ሲሆን ራሱ እግዚአብሔር በሚፈልገው መንገድ ሳይሆን ያ የሥጋ ነገር ይቀላቀልበታል ይህንን መቀበል አለብን ብለን እንጫናለን ግን የሰውን ምርጫ ማክበር የእግዚአብሔር ባህሪ ነው መለኮታዊ ባህሪ ነው ይህንን ማሰብ አለብን ሰውን እንደሚሄደው ወይ ደግሞ መኮነን የለብንም ሰው ተቀበለ አልተቀበለ ምርጫው ነው ያ ሰው ከእግዚአብሔር ጋር ያለው ግንኙነት እሱ ነው የሚያውቀው እግዚአብሔር ራሱ በዘዳግም 30 ምዕራፍ 30 ቁጥር 15 ላይ ይሄው በፊታችሁ በዛሬ ቀን ይላል ሞትና ሕይወትን በረከትና እርግማንን አስቀምጫለሁ ይላል በዘዳግም 11:26 ላይ እንደዛው ነው ዘዳግም 30:15 እና ዘዳግም 11:26 በመንገዳችሁ በረከትና እርግማንን አስቀምጫለሁ ሞትና ሕይወትን አስቀምጫለሁ
ምረጡ ይላል። ምረጡ። አይገርምም? ምን አይነት አምላክ ነው ወገኖች? ይህ የአእምሮ ነፃነት የሚባለው ከእግዚአብሔር የተሰጠን ተጠያቂነትም አለበት። ተጠያቂነት ጋርም ተያይዟል። እንዲሁ አይደለም። ምክንያቱም በገላትያ 6:7 ላይ ምን ይላል? እግዚአብሔር አይዘበትበትምና ሰው ሁሉ የዘራውን ያጭዳል ይላል። ገላትያ 6:7። በኢያሱ 24:15 ላይ ደግሞ እግዚአብሔር ብቻ አይደለም የእግዚአብሔር ሰዎች የእግዚአብሔርን መንገድ ሲከተሉ የነበሩ ሰዎችም በትልቅ መሪነት ደረጃ ላይ የነበሩትም ይህንኑ መርሆ ይህንኑ እውነት ነው የተከተሉት። ኢያሱ የእስራኤልን ሕዝብ ሲመራ በኢያሱ 24:15 ላይ ኢያሱ 24:15 ላይ ምን አለ? እግዚአብሔርን ማገልገል ካልጣማችሁ፣ ደስ ካላላችሁ፣ መስሎ ካልታያችሁ ዛሬ የምታመልኩትን የምታገለግሉትን ምረጡ አለ። ደስ ካላችሁ የቀድሞ አባቶቻችሁ ሲያመልኩትን የነበረውን ጣዖት አምልኩ። ደስ ካላችሁ ደግሞ እግዚአብሔርን አምልኩ። ከፈለጋችሁ ደግሞ ይህንን አምልኩ። ምረጡ አለ። ራሳችሁ ምረጡ። እኔ አይደለም መርጥላችሁ፣ ራሳችሁ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። አይገርምም? እኔና ቤቴ ግን እግዚአብሔርን እናመልካለን። የቤቱ ካህን ነው። በቤቱ ላይ ኃላፊነት አለው እግዚአብሔር። በቤቱ በእስራኤል ሕዝብ ላይ ብቻ ሳይሆን በቤቱም ላይ ካህን አርጎ መሪ አርጎ ሾሞታል። በቤቱ ላይ ግን እኔና ቤቴ ግን እግዚአብሔርን እናመልካለን፣ እናንተ ግን ዛሬ የምታመልኩትን ምረጡ ነው ያለው። ይሄ ነው ወገኖቼ። እችን ብቻ ብናስተውል ይሄ የዓለም ሁሉ በሽታ ነው። በተለይ ደግሞ በሀገራችን ቋንቋ ስለምናገር ይሄ በሀገራችን እቺ ባህል ብናስተውላት፣ ምክንያቱም ከአስተዳደጋችን ጀምሮ ባህላችን እንዲያደርግ እንደዛ ታደርግ እንዲያደርግ እንደዛ ታደርግ ተብለን ነው ያደግነው እና ይሄ የሀገራችን ባህል ነው። ከዚያ ውስጥ ይችን ነገር ጨመር አድርገን ከእግዚአብሔር ቃል ነው። ይሄ የሰው ፍልስፍና አይደለም። በእግዚአብሔር ቃል ላይ የተመሰረተ ለደህንነታችን እጅግ ወሳኝ የሆነ ሰው ከሰው ጋር በሰላም ለመኖር ወሳኝ የሆነ መረዳት ያለብን እውነት ነው። እግዚአብሔር ሰውን ሲፈጥር የአእምሮ ነፃነት ሰጥቶት ነው የፈጠረው። ማንም ልሰጠውም ልነሳውም የማይችል እና ለዛ ነው ከሰውም ጋር ስንኖር ይችን ነገር ማሰብ ሁል ጊዜ አስፈላጊ ነው። ስለዚህ ወገኖቼ ይህ እውነት እጅግ ወሳኝ ነው። ምንድነው ያልኩኝ? መጀመሪያ ከእግዚአብሔር ጋር በሰላም መኖር አለብን። ከዛ ከራሳችን ጋር፣ ከዛ ከሰው ጋር። ምክንያቱም ሰው ከራሱም ጋር ሰላም ካልሆነ ከሰው ጋር በሰላም መኖር አይችልም። ሰው ከእግዚአብሔር ጋር ሰላም ካልሆነ የሌለውን ሰላም መስጠት አይችልም። እና መጨረሻ ላይ ቅድም በኋላ መለስባታለሁ ያልኳትን እጠቅሳለሁ። ኢየሱስ ክርስቶስ ደግሞ ሌላ ምሳሌ አለ። ያደረገውን ሁሉ ታውቃላችሁ። በመጽሐፍ ቅዱስ ውስጥ ምንም አንድ ክፉ እንኳን አልሰራም። በዚህ ምድር ላይ ያለ መልካም ብቻ ነው ያደረገው። የተራበውን ሲያበላ፣ የታመመውን ሲፈውስ፣ ያዘነውን ሲያጽናና፣ የታሰረውን ሲጠይቅ ምን ያላደረገው መልካም ነገር አለ? የተጠማውን ሲያጠጣ፣ ሲባርክ፣ ሲመክር፣ መጨረሻ ላይ ግን ምን ሆነ? ስቀሉት አሉ። ምክንያቱም ጨለማና ብርሃን ፈጽሞ ሊጣጣም አይችልም። የሰውን ምርጫ የምናከብረው እውነትና ውሸትን ወይ ደግሞ ጨለማና ብርሃን እንዲዋሃዱ ለማድረግ ሳይሆን የክርስቶስን ምሳሌ መከተል ነው። ክርስቶስም እኮ በዚህ ምድር ላይ ያለ በግድ አልገፋቸውም ወይ ደግሞ በግድ እንደዚህ አድርጓል አለ። ምክንያቱም የእግዚአብሔር መንግስት የተመሰረተው በምርጫና በፍቅር ላይ ነው እና ይህንን የክርስቶስ ምሳሌ ታላቁ አስተማሪያችን የሆነውን እሱን እንድንከተልና
ምቻለንን ሁሉ እንድናደርግ ከሰው ጋርም ከራሳችን ጋርም ከእግዚአብሔር ጋርም በሰላም ለመኖር እንድንችል እግዚአብሔር ይርዳን። በመጨረሻ አጠር ያለች መዝሙር አለች። የሕፃናት መዝሙር ነች። እንግዲህ ድሮ በልጅነት ስንዘምራት የነበረች የምታውቁት ካላችሁ አብራችሁን ዘምሩን፣ ማታውቁት ካለ ደግሞ ያው እንድትሰሙ ጋብዛችኋለሁ። እንደ ወንዝ ሰላም አለኝ ይላል፣ እንደ ምንጭ ደስታ አለኝ፣ እንደ ባህር ፍቅር አለኝ ይላል እና እችን መዝሙር እዘምርላችኋለሁ። የምታውቁ ከሆነ እንግዲህ ከኔ ጋር እንድትዘምሩ ጋብዛችኋለሁ። እንደ ወንዝ ሰላም አለኝ፣ እንደ ወንዝ ሰላም አለኝ፣ እንደ ወንዝ ሰላም አለኝ በልቤ፣ እንደ ወንዝ ሰላም አለኝ፣ እንደ ወንዝ ሰላም አለኝ፣ እንደ ወንዝ ሰላም አለኝ በልቤ፣ እንደ ምንጭ ደስታ አለኝ፣ እንደ ምንጭ ደስታ አለኝ፣ እንደ ምንጭ ደስታ አለኝ በልቤ፣ እንደ ምንጭ ደስታ አለኝ፣ እንደ ምንጭ ደስታ አለኝ፣ እንደ ምንጭ ደስታ አለኝ በልቤ፣ እንደ ባህር ፍቅር አለኝ፣ እንደ ባህር ፍቅር አለኝ፣ እንደ ባህር ፍቅር አለኝ በልቤ፣ እንደ ባህር ፍቅር አለኝ፣ እንደ ባህር ፍቅር አለኝ፣ እንደ ባህር ፍቅር አለኝ በልቤ። እንጸልይ። እግዚአብሔር አምላካችን ያንተ ፍቅር፣ ያንተ ሰላም፣ ያንተ ደስታ እንደ ባህር እንደ ወንዝ በውስጣችን እንዲፈስ እንጸልያለን። ጌታ ሆይ የሰላም ሁሉ ምንጭ ይሆንክ፣ የደስታ ሁሉ ምንጭ ይሆንክ አንተ ብቻ ነህ። ሰላምና ፍቅር ካንተ ብቻ ነው የሚገኘው። አባት ሆይ እርዳን፣ ባርከን፣ ቀድሰን በሰላም እንድንኖር እርዳን። ከእርስ በርስ ጋርም ካንተ ጋርም ከራሳችንም ጋር ለበረከት አድርገን። በቀሪው ጊዜያችን ከኛ ጋር ሁን፣ በጌታ በኢየሱስ ስም አሜን። ጌታ ባርካችሁ።